በጦርነት በረሃብ በበሽታ በሶስት ቅስፈት ይጠረጋል ግን ለሃጣን ወረድ ለጻድቃንም ይተርፋል ብዙ ልቀት ይሆናል ጥርጊያ ይጠረጋል ከመሃል ላይ ግን ኢትዮጵያና ኤርትራ ትዋጋለች ከዛ መሃል ላይ ፈረንጆች ገብተው ለብዙ ጊዜ ያቆሙ ከእስራኤልና ከኢትዮጵያ ምድር ነው የዓለም ሶስተኛው ጦርነት የሚፈጸም አሁን ዩክሬንና ራሻም አይደለም ብዙ ሰው የፈረሱ ኮቲ ጫቅ እስኪል ድረስ ደሙ ይፈሳል የኤርትራ እርግጥ አንገታችን የኢትዮጵያ አንገት ናት አሁን ተቆርጣ ሳይራሱ አለቅሳለሁ ተቆረጠችበት ላይም ብዙ ደም ፈሰሰ ልክ እንዳረዷት ነው የሚቆጠረው በኋላ ባንዲራ የሚቀይሩ ይመጣሉ ሁላ ብላለች በአራቱ ማዕዘን የነጭ ሎሌዎች ይመጣሉ አሁን ያሉ ፖለቲካ ጠቅላላ ይቅርበለ የአሕዛብ ታዛዥነት ምን ሰብክ ምን ጸልይ ምን አስተምር እንጂ ማዕት ማን ሰብክም ማዕት እንዲመጣ ማን ጸልይም ጥፋት ማን ወድም ሁሉ ሽብርም አይደለም የኛ ስራ ክርስቲያናዊ ንጉስ የዳዊትን መንበር የሚመልስ የተዘጋጀ ዛሬ መረጠዋል ጊዜው ሲመጣ ሲገባው ሁሉም በየጎጡ አሁን ጳጳስ ነኝ ማለቱ ህዝቡን ተስፋ ማስቆረጥ መገነጣጠል በጣም ትልቅ ጥፋት ነው ስተት ነው እንዳልል ምሁር ናቸው ብዙ ነገር ያውቃሉ አልተሳሳቱም እንዳልል ደግሞ አሁንም ስተት ነው መጨረሻ ላይ ያገረሽ ጊዜ ግን ማይበላ ላይ ሸምበቁት ላይ አሁን ይሄን ስል ኤርትራውያንና እንዴት ያገለ ያለ ሊሉ ይችላል እኔ አይደለም የተናገርኩት እንዲያ ባታቆዳጭ ባጽ ዮሐንስ ጊዜ ሀበቁ አባቶች የሰማነው ነው የምንናገር እንዲሆንም አንጸልይም እንዲተላለቅም አንጸልይም ነበር ሰላም እንዲሆን ነው የምንፈልገው የሚታረቅ የሚጸልይ ቢገኝም ሰላም ይሆን ነበር ይህ ትንቢተ ኢሳይያስም ኤርሚያስም ሕዝቅኤልም አይደለም ትንቢተ ኢትዮጵያ ከፍታውራሪ አያልነህ ገሰሰ የቋራ በረሃ አርበኛ የነበሩ ብዙ ኤርትራውያን አሉኝ ብዙ ወዳጆች ውጭ ሆነው ያለቅሳሉ እዚህ ሁሉ በችግሩ ጊዜ እየጸለይን ሁሉ ስንት ውጭ የሰደርናቸው አሉ ኢትዮጵያ በአራቱ ማዕዘን እሳት ብልጭ ድርግም እያለ እስከ ጊዜው ይቆያል የወጡት ሁሉ ፈረንጅን እየሳው ያመጡብናል ኤርትራ ለምን ትገነጠላለች ሲባል ኢትዮጵያና ኤርትራውያን ሲጠየቁ በተለይ ምሁሩ ክፍለ ዩኒቨርሲቲው አትገነጠሉ አንለያይም ብሎ ነበር ወታደሩ ሳይቀር ብሏል ትግራይ ሰመች ወደ ኤርትራ መሄድ ይፈልገችው የኤርትራ እያሳዘነ እንደሞተ ከዚያው ወደ ደሞ ተገንጥለው ደሞ ለብቻ ሊሆንስ እንዴት ለምን ያው ለቅብሎት ይወጣቱን ለመፍጀት በስንት መከራ መስዋዕቱን ነፃ ወጣናትና ሀገር ኢትዮጵያ ኤርትራ አንድ ትሆናለች ሚል ማን ነው ብሎ የሚሰድቡን የሚነቅፉን የሚጣሉን ሰዎች አሉ እነሆ ተገንጥለው ያገኙት ሰላም ይንገሩ ወጣቱ ሁሉ በሙሉ ሃውን አረብ ይህ ባህር ሁሉ እየሄደ የሚሰምጠው ኤርትራውያን ኢትዮጵያ ነው ውጭ ምን አለ ጥሩ መሪ ቢመኝ ሰው ሰላም ያለው መሪ ቢመኝ ግን ያተባሉ ስለማይቀር ግጭቱ አይቀርም ሊሆን ነው ከዚያ በኋላ ነው ቀን የኤርትራን ክርስቲያን የትግሬን ክርስቲያን ከኢትዮጵያ ከአማራውና ከኦሮሚያው ክርስቲያን ጋር ለመገንጠል በተለይ ትልቅ ማድረግ ያላቸው ሰዎች ባይሞክሩ ጦር ነው ሚዲያ ተከታታዮች እንደምን አላችሁ ባለፈው ከሁለት ሳምንት በፊት አባታችን ከባህታዊ ገብረ ሚካኤል ጋር ቆይታ ማድረጋችን ይታወሳል በጣም በርካታ ጥያቄዎች ወደኛ ሲመጡ ነበር ዛሬም ጥያቄዎችን ይዘን እሳቸው ጋር ቆይታ ለማድረግ ወደናል እንደተለመደው ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን አባታችን እንደምን አሉ እግዚአብሔር ይመስገን ደህና አደራችሁ ከሁለት ሳምንት በኋላ ድጋሜ ተገናኘን እግዚአብሔር ይመስገን ቅርብ ጊዜ ነው ፈቃድ እግዚአብሔር ነው ጥሩ ነው መልካም ተመልካቾች እንግዲህ ወደርሶ የሚደውሉ እንደነበሩ ሰምቻለሁ እኛም ጋር እንደዚህ ጥያቄዎች የሚያነሱ ሰዎች ነበሩ ዞሮ ግን የነሱንም ጥያቄዎች ይዘን አንድ ፕሮግራም ቢኖርን ብለን አስበን ነው ዛሬ የተገኘ ነው የመጀመሪያው ነገር ባለፈው ከኤርትራ ጋር በተገናኘ ያነሱት ሐሳብ ነበረ ሌሎች አባቶችም ያነሳሉ እውነት ለመናገር ከዚህ ጋር በተገናኘ ፖለቲከኞችም ያነሳሉ እና ምንም የተለየ ነገር እኮ አልተወራም አይነት ሐሳብ አስተያየትም ጥያቄም ሲነሳ ነበርና እሱ ላይ አንድ ጥያቄ አድርገን እሱን መነሻ አድርገን ብንቀጥል ጥሩ ነው አንደኛ የዛን ያነሳነው ምን ነበረ በደንብ ገለጽ አድርገው ቢያነሱት እሱን ማለት ነው በጣም ጥሩ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሐዚ ዓለም ሥላሴ መጋቢ ኩሉ ፈጣሪ ኩሉ ከሳቴ ኩሉ በዚህ ዓላማና በዚህ ጥያቄ ላይ አድሮ በዚህ መልስ እሱ ራሱ ይናገር እኛ ከመነሻ እስከ መጨረሻ ሰላማውያን መንፈሳውያን
ነው የምንባለውና ስለ ሰላም፣ ስለ መንፈሳዊነት፣ ስለ ግብረ ገብነት፣ ስለ ምድራዊም ሰማያዊም ክርስቲያናዊ ህይወትና ኑሮ ምንሰብክ ምንጸልይ ምናስተምር እንጂ ማዕትም አንሰብክም፣ ማዕት እንዲመጣም አንጸልይም፣ ጥፋትም አንወድም፣ ሁልጊዜ ሽብርም አይደለም የኛ ስራ እና ይህን እግዚአብሔር አብሮ ባይምሮ ያድሮ ያናግረኝ በእኔ ላይ አድረህ ባላማ አድረህ አለ ምራ እያልኩ ነው ሁልጊዜ ልጅነቴ ጀምሮ ምጸልየው እና ስለ ኢትዮጵያና ኤርትራ ያሁኑ ዘመን ትውልድ ማስፋት ትቶ ማጥበብ፣ አንድነት ትቶ መለያየት፣ የራሱን ቃል ኪዳን ታሪክ አጥንቶ ማስፋፋት ሲገባው የሌሎችን እኛ እንግዳ ተቀባይ ብንባልም ጥሩ ጥሩ እንግዳ የሰማይ ጽላት ይዞ የመጣ እንግዳ አሁን ለምሳሌ ዳዊት መቶ ከልብ ቅንን 150 ዳዊት የልብ ቅንነት ይባላል እንጂ ተረት እንዲህ ይባላል ከ150 ዳዊት የልብ ቅንነት ይበልጣል ማለት ምንድነው? 150 ዳዊት እየደገምክ መዝሙሩን ዘለቅኮ ምትል ቅንነት ቢኖርህ ነው ዋናው ለማለት ነው እንጂ ምልል ፈልጌ ነው ይሄን ያመጣሁት። ስለ ኤርትራ እና ኢትዮጵያ ስለ ትንቢቱ ስለ ሁሉም ዶሮ በእኛ አቅም እንኳን እኔ ሳሰማው ጀምሮ እንኳን እየተፈጸመ ያለ ትንቢት በጭ ነው እንኳን ፊት ጀምሮና ኢትዮጵያና ኤርትራ ብሎ የሚባል ነገር ይኸው እንደ ራሻና እንደ ዩክሬን ራሻና ዩክሬን አንድ ሀገር ነበሩ ነው የሚባለው። ግን እነዚህ ከፋፋዮች አጣዮች አሉ አይደል ከባድ ያለ መንግስታት ነገረኞች የሚባሉ አለያይቶ የዛሬ ስንት ደም ይፈሳል አንድ ክርስቲያን እያሉ ይተላለቃሉ። ኢትዮጵያና ኤርትራ ደግሞ እንዲያመባልም አልነበረባቸውም። 12 ጠቅላይ ግዛት ነበረች ኢትዮጵያ። 12 ማለት ቀዳማው ምኒልክ ከኢየሩሳሌም ከአባቱ ከሶሎሞን አባቴን ነው የምትመስልና ዳዊት ብያለሁ ብሎ አንግሶ ሲልከው 12000 ነገደ እስራኤል አብረው እንዲመጡ አጅቦት አድርጎ ነበር። ጌታችን ለአብርሃም ለይስሐቅ ቃል የገባው በተለይ ራሱን ያዕቆብን ዛሬ ጀምሮ ያዕቆብ ሳይሆን እስራኤል ተባለ። አህዛብን የሚገዙ የሚመሩ በቤተ ክህነትም በቤተ መንግስትም 12 ነገድ ካንተ ሰጣለሁ ስላለው ሌዋውያኑ ቤተ ክህነት ነው፣ ይሁዳውያኑ መሳዘም ነገደ ይሁዳ የሚለው የዳዊት ዘር የገዡ ዘር የመንግስታቱ ክፍል ነው። ያን እነዚያ ዘር ያሉትን በሙሉ አውጣጥቶ ይዞ መጣ። ሲመጣ ኢትዮጵያን እነዚያን አንድ መሪ እየሰጠ አንዳንድ ሺህ ተከታይ ካህናትም መሳፍንቱም እየሰጠ 12 ክፍለ ሀገር አድርጓት ነበር። ከዚያ በኋላ የመጡ እየቆያለው ትውልድ ደግሞ ጭራሽ እያሰፋት 13 አረጋት። እየቆየ ጭራሽ 14 እስከ ባባጃንሆይ ድረስ 14 ጠቅላይ ግዛት ማለት 14 ክፍለ ሀገር ነበረች። አሁን 9 ክልል ምናምን በስንት መከራ ደግሞ 10 ክልል የምትባል ብሔር ክልል ጥር እያለች መጣች። ነገሯ አጠበባት እንጂ ታላቅ ሰፊ ሀገር ናትና ኤርትራ እንደምትገነጠል ግን ትንቢት ነበረ። ይህ ትንቢት ደግሞ ህዝብ በህዝብ ላይ፣ መንግስት በመንግስት ላይ፣ ጎረቤት በጎረቤት ላይ ይለያያል። እንደው ቤተሰብ ከቤተሰብ በሃይማኖት ማን ብዙ ቤተሰብ ይተለያያል። በንብረት ክፍፍልም በምንም አንድ እናት አባት የወለዷቸው ልጆች አንዱ ብቻ እኔ ነኝ ልዩ ዝም ብሎ ወይ አንዲቱ በጣም ንቃት ያለ ሴት ካለች ንቃትነቱ ተንኮል ጭምር ስስት ጭምር ማለት ነው። ሌሎች ሌላ እንደተወለዱ ለሌላም ቢወለዱ ፍርድ ቤት እኮ አስመሰከረ የተወለደው ልጅ እኩል ነው የሚካፈለው እንኳን አንድ እናት አባት እና ስግብግብነት ጊዜ ሆኖ ተለየች። ካርታው ራሱ እኛ አሁን መንፈሳን አባቶች ታሪክ እና ትንቢት ተከታታዮች ያለፈውን ታሪክ ማጥናት ይገባል። የሚመጣውን ትንቢት መከታተል ይገባል። እኔ አሁን ይሄን ነው የምመክርለሰው። ያለፈውን ታሪክ በደንብ ወዳጅም ሆነ የጣላትን በደንብ ታግሰ መስማት አለብን። ሁለተኛ ደግሞ ትንቢትን በደንብ መከታተል አለብን። ሶስተኛ ራስህም ሱባኤ እየገባህ እየጸለይክ ታሪኩም ትንቢቱም የጾመ የጸለየ አምላኩን የጠየቀ መልስ ያገኛል። ያለፈው ትንቢት ምንድነው? የሚመጣውስ ምንድነው ነው? እንዳሉት ያው ትንቢትን መመርመር ጥሩ ነው አይደል? አዎ መመርመር ጥሩ ነው። ያለፈው ታሪክ የሚለው ያልኩት ኢትዮጵያ 12 ነበረች በማን ጊዜ፣ 13 ነበረች በማን ጊዜ፣ 14 ነበረች በማን ጊዜ፣ አሁን ለምን ተከፈለች? ይሄን ታሪኩን ነው ማጥናት መጻፍ
መዘገብ፣ የጎደሉ መሙላት፣ ተስፋ አለመቁረጥ። ፊት ከህንድ እስከ ማዳጋስካር ነበረች። አሁን ግን ጭራሽ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አገሯ ቆዳዋ ልጥጥ ሊሆን ሳይሆን አመራሯ ስርዓቷ ዓለምን ታስተናግዳለች። ትትና ነው ይሄ። ታስተናግዳለች ሊገባል እንግዲህ ዝም ብላ አይደል የምታስተናግደው። ቪዛ አን የምትሉት ወደ ውጭ ስትሄዱ የሚቆረጠው ፓስፖርት ይዘህ ዜግነት የሚካሄደው እሱ ሁሉ ወደ ኢትዮጵያ ዜግነት የሚመጡትን ታስተናግዳለች። ወደ ኦርቶዶክስ ተዋህዶ ሃይማኖት የሚያምኑትን ትመራለች። በሃይማኖት እንመራለን፣ በሌላው ደግሞ እናስተናግዳለን። መንፈሳዊ አመራር ትልቅ ነው ስልጣኑ፣ መንግስት ምንም በላይ ነው። ዋናው ይሄ ነው ደግሞ ፍጥረትን መመለስ ነው። እና ኤርትራ ለተወሰነ ጊዜ እንደምትገነጠል እንጂ እንኳን ወደ ኢትዮጵያ እሷ መምጣት ይቀርና ገና እነ የመን እነ ጅቡቲ ይንጫጫ ሰው እንግዲህ ያው ጫት ለመቃም ነው። ኢትዮጵያም እየቃመ ነው። እዚያ ምን ጫት መቃም ነው፣ በሌላው ቱንባህ ማጠጣ። የአሕዛብ ስራ ጫት መቃም፣ ስጃራ ማጤስ። በዚህ አረቦች ይሻላሉ። እንደው አረብ ሀገር ስሰማ አሁን ጫት የሚቅም ቱንባህ የሚያጤስ አልኮል የሚጠጣ እስከ ሞት ደስ ይቀጣል ሲሉ አይ ወይኔ እንደው ይህን ያህል ህግ እያከበሩ ይህን ይዘዋል። እንዴት እኮ በሃይማኖት ባንስማማ ነው እንጂ ለካ ጥሩ ህግ ይዘዋል። በዚያ አደንቃቸዋለሁ፣ ይቀጥሉበት። ግን ሌላው ዓለም ጫቱን ይጠጣል፣ አሽሹ ምናምን ትሉትን ያደበላልቀዋል። የዚያን ህግ እያስተዎች ኢትዮጵያ ወደ ሰላም እስከምትመልስ ድረስ ነው እንጂ ያን እየተው ይመጣሉ። እንዲተውም እና እያጠመቅን በጠበል ነው የሚተው። በምንም በትምህርትም አይተውትም፣ በግድም ያብዳሉ። አሁን ኢትዮጵያ ሰው ጫት ቢከለከል ያብዳል። አሁን ወጣቱ አይሞሩ ያብዳል። ምን ነው ጠበል ግን ስናጠምቀው ወዲያው እየጠላው ይመጣል። ትልቅ መድኃኒት አለን እና አባቶቻችን ብዙ ከተናገሩት አሁን መጽሐፉ ህዝብ በህዝብ ላይ መንግስት በመንግስት ላይ የሚለው ዝም ብሎ የጌታችን ስብከት ብቻ ነው የሚበቃው። በደንብ ደጋግሞ ላነበበው ማቴዎስ 24 ነው የሚበቃው። የደረሰውንም ይነግርሃል፣ የቀረውንም ይነግርሃል፣ መድኃኒቱንም ይነግርሃል። ያው ወደኔ ያመነ እስከመጨረሻ የታገሰ የጽና ይድናል ነው ያለ እንጂ ሌላ አላለም። ጽኑ በርቱ። ስለ ኢትዮጵያ ግን ራሳቸው ኢትዮጵያውያን ባህታውያን ራሳቸው ከውጭ መውስጥም የመጡት ቅዱሳን እንዲህ ያለ ዘመን ይመጣል፣ እንዲህ ይደረጋል፣ እንዲህ ይሆናል እያሉ እስከ ካርታው እስከ ቦታው እስከ ዘመኑ ኖረ በደንብ ፍረጥርጥ ያደረጉት እና እኔ አሁን ስለ ኤርትራ ዝም እየፈጠረ አይደለም። የትላንት ልጅ እኮ ነው። ትንቢቱን ብናወራው ጥሩ ነው። በባለፈው አሁን ሰው ይሄ እኮ ምን ፖለቲከኞቹ ራሱ ያለውን ትኩሳት አሁን ያለው ንግግር አለ አይደለ? ያለው የግንኙነት መሻከር ምናምን ከዚህ ላይ ተነስተው የራሳቸውን ግምት ያስቀምጣሉ። እናንተ የታምታችሁ ነው የምታወሩት፣ ከነሱ በምትሻላላችሁ የሚሉ ስላሉ ስለ ኤርትራ በግልጽ ተብሎ የነበረው አሁንም ወደፊት የሚጠበቀው ትንቢት ምንድነው ነው ባጭሩ እሱን ይበሉትና ቀጣይ ጥያቄ እንዳነሳ እስከ ማስረጃውንም ነግርህ። ይሄ አንድ ትልቅ ሰው ፍትሐውራሪ አያልነህ ገሰሰ እባላለሁ ይላሉ። መጽሐፏ ትንቢት ዘበጽሐ ወዘኢበጽሐ ትላለች። እቺ መጽሐፍ ከስላም እጅ ነው የነበረችው። ከስላም እጅ አግኝቶ አንድ ልጄ እንዲህ ንግድ ምናምን በክሽ በደረት እንደምትሉት ማንቀሳቀስ ነበረ። ያችን የኛ ትልቅ ሰው እነ ሙስሊሙ ሞተዋል። የእሳቸው የሾኩ ልጅ እቺ እናንተ ያማራ የክርስቲያን መጽሐፍ ናት ሲንካው ሰዳስ ብሎ ይሰጣል። ያ ልጅ አምጥቶ ለኔ ይሰጠኛል። ያን ጊዜ አንድ ጊዜ ነው ያነበብኳት። ማህበር ላይ ነው ያስተማርኩ ነበረ። እንደ ፍቃድ ኢየሱስ ትመስላለች። አሁን ልናገራት ነው እንግዲህ ስለ ኤርትራ ነው ቁልጭ አገም ትናገር አላ አነበብኳት። ይሄ እንደ ፍቃድ ኢየሱስ አይደል ይሄ ጦርና እየሰጠው ስለልጁ ግን ከቀርጻ ስለቀርሽ ካይመሮዬ አሁን ስንል ያ ትንቢት ደረሰ። በደርግ ጊዜ ነው እንግዲህ በ78 ዓመተ ምህረት ነው ይሄ ልጅ ሰጠኝ። 78 አዲስ ቀን ማህበር ላይ ነው ያነበብኳት። ወደው የደርግ ውድቀት ሲመጣ አራች መጽሐፍ ያለችው ደረሰች አልኩና ልጁን ማጣሁት። ተለያየነ። እንደውም እዚህ አዲስ አበባ ከገባሁ በኋላ አይ ያቺ መጽሐፍ እንደዚህ ኮፒ ያደርገህ ላክልኝ ሲል አይ አባቴ ህዝባው ሲመጡ ወያኔ ፖለቲካ ናት ይሉኛል ብሎ ፈርቶ ደብቋት እዛው ጠፋችበት አለ። ምን ብሎ እነሱ ምልጫ ጋር የምትናገር እንግዲህ አንድ የሚቀር የለም። አሁን ጥሩ ጥያቄ በማስረጃ ነው የምነግርህ። ይህ ትንቢተ ኢሳይያስም ኤርምያስም ሕዝቅኤልም አይደለም
ትንቢተ ኢትዮጵያ ከፊታውራሪ አያልነህ ገሰሰ የቋራ በረሃ አርበኛ የነበሩ ነው ከአፄ ዮሐንስ ዘመን። ከዛ እሳቸው ናቸው ለልጆቻቸው ልጆቼ ትንቢቱ የደረሰና ያልደረሰ መጽሐፍ ማለት ነው መጽሐፉ። እንደውችን መጽሐፍ ድንገት ያላችሁ ሰዎችም እንድትልኩልኝ። ድንገት እንግዲህ ታትማለች ከአድዋ ድሬዳዋ ትታተም ከዚህ አዲስ አበባ ትታተም በምኒልክ ጊዜ በኃይለ ሥላሴ ጊዜ እንግዲህ አትሟተዋል የሚያሰው ልጆቻቸው ማለት ነው እሳቸው ተናገሩት። አሁን ልጆቻቸውን በዚህ አጋጣሚ እኒህ ሰው ልጆች ካላችሁ ቤታችሁም ካለች እንድደውሉልኝ። ዘር አልባ ይኖሩ መቼም ይኖራሉ። ኋላ ምን ይላል በክፉ ቀን ጊዜ ወደ ቋራ በረሃ ሱባኤ ገባሁ ይላሉ። እኔ አርበኛው ፊታውራሪ አያልነህ ገሰሰ 40 ቀን ሱባኤ እንደገባሁኝ ጨርቃ ጨርቅ የለበሰች አንዲት ባህታዊ መጣች። እብድ ናት ብዬ ስል በስሜ ፊታውራሪ አያልነህ ገሰሰ ፊታውራሪ አያልነህ ገሰሰ ፊታውራሪ አያልነህ ገሰሰ ከዚህ ምን አመጣህ ምን ፈልገህ መጣህ አለች። እንዴ ስሜንስ በምን አወቀችው? ምንድነው እየደንግጬ ይኸውልሽ ኢትዮጵያ እንዲሆነች ክፉ ቀን በዛ እንዲሆነ ብዬ ስነግራት በላይዞህ አሁን ይህ ክፉ ቀኑ እንግዲህ ይመለሳል፣ ድርቁም ረሃቡም ይጠፋል፣ ጅቡ ነብሩ ሰው ይበላ ነበር እንዲህ ይላል። አሁን ንጉሱ ከሰሜን ምስራቅ ተነስተው አፄ ዮሐንስ መሆኑ ነው እንግዲህ በሳቸው ነው የጀመረው። ይመጣሉ ብዙ ሰራዊት ይዞ ይመጣሉ፣ ግን ድል ያረጋሉ፣ መጨረሻ ግን እዚህ ተሰውተው ይቀራሉ ብላ ትጀምራለች። ይህን ታዲያ እኔ ሳነብ ያለፈ ድል እያልኩኝ ትኩረት አልሰጠሁትም ነበር። ቀጠለና ከዚያ በኋላ በሸዋ በኩል በደቡብ ኢትዮጵያ አንድ ንጉስ ይነሳል። በሱ ጊዜ ደግሞ በሰማይ የሚበር በምድር የሚሽከረከር ያላቸው ረጃጅሞች ነጫጮች ይመጣሉ። እሱ ደግሞ አሁንም ወደ ሰሜኑ ሄዶ ድል ያረጋቸዋል። ያድዋ ድል አሁን እኔ ያለፈ ድል ያው አሁን ይሄን ትኩረት አልሰጠሁትም ነበር። ከዚያ በኋላ ንጉሱ ይገዛል ለተወሰነ ጊዜ አለ። በሱ ጊዜ የነጮች በር ይከፈታል ትንሽ ትላለች። ከዚያ በኋላ እንደገና በሸዋ በኩል አጭር መልከ መልካም ንጉስ ይነሳል አለች። ልስለስ ነው አወኩት። በሱ ጊዜ የአሕዛብ በር በሰፊ ይከፈታል አለች። ምንድነው አገር የጋራ ነው ሃይማኖት የግል ነው ብሎ እንግዲህ በር የከፈቱ እሳቸው ናቸው ለአሕዛብ እንጂ ኢትዮጵያ ብሔራዊ ሃይማኖቷ ኦርቶዶክስ ተዋሕዶ ሃይማኖት አብርሃ ጽፋ ያውጁት ነው የነበረው። እና እዛ እሱ አያሌ ጊዜ ተደላድሎ ይገዛል አለች። በሱ ጊዜ ደግሞ እንደፊተኞች በላይ የሚበር በታች የሚሽከረከር ያላቸው ረጃጅሞች ነጫጮች በሰሜን በኩል ይመጣሉ። እነሱ ምድርን የሚደለድሉ ናቸው አለች። እንግዲህ እነ ሊማሊሞ እነ ደብረ ሲናን ምን ስንቱ ብየው የተከዜ ኋላ ፈረሱት እንጂ ተከዜን ሁሉ ግድብ ያ መንገዱ ድል የሰሩት ጣሊያኖች ናቸው። አሁንም ጣሊያን እንደሆኑ ገባኝ። አዛው ወዲያ ምቸኮሎ ስለ ደርግ አወዳደቅ ነው። ደርግ አልወደቀም። ልብ በል 78 ዓመተ ምህረት ነው ያነበብኳት። አዛ እየወደድኳት መጣሁ። እስቲ ልከታተላት ስል አዛ በኋላ እርሱም ወደ ምዕራብ ይሰደዳል። ልክ እንደነዚህ አለች በላይ የሚበር በምድር የሚሽከረከር ያላቸው ነጫጮች ይዞ ይመጣል። በኋላ የመጡት ነጫጮች በፊት የመጡትን ነጫጮች ድል ያረጓቸዋል። እንግዲህ እንግሊዝን ይዘው እንደመጡ ያው ግልጥ ነው። መድፉን በመድፉ ባፉ ይከተቱበት አየሩን ባየር ያቃጥለ የጣለች እንግሊዝ። ከዛ ወዲያ ላያሌ ዘመን ይገዛል አለችና እዛ እንግዲህ አሁኑ ደርግና ወዳደቅ ስማ ድንገት ሳያስበው ጥቁር የወይፈን በሬ ተነስቶ ዙፋኑ ይገለብጠዋል አለች። ደርጉ ያን ጊዜ አፍላይ እየመራ ነው። በመቤቴ ማርያም ይህን የምከታተል እስቲ ሳልኩኝ ያው ወዲያውም ወደቀ። 78 ይህን ሰምቼ 83 ፊትም ዋልድባ ነግሮኛል። ደርግ 83 እንደማያልፍ የበቋበት ነግሮኝ ነበር። ይህንም አውቃለሁ። ወዲያው እስቲ እያልኩ ያው ገለበጧቸው። ዘውድን ገረሰስነ አሉ። ገረሰስነ ብሎ እንደው ስድብ ጠላት ታረጉት። ጽላትን ገረሰስነ መስቀሉን ገረሰስነ ማለት እኮ ነው። ምን አረጋ ዘውድ? ለዘውድ የሚገባ ንጉስ መምረጥ ይገባል እንጂ የዳዊት እኮ ነው፣ የአብርሃ ጽፋ እኮ ነው፣ የላሊበላ እኮ ነው። ብሔረ ሕያዋን ያሉበት እና አፄና ናኩቶላቭ ይዘውት የነበረ እኮ ነው ዙፋንና መንበረ ዳዊት ማለት።
ዝም ብለው እንደ ፕሬዝዳንት አድርገው ለነሱ ጠቅላይ ሚኒስትር ያው እንደ እንግሊዝ እንደሌላ ሀገር እኮ ጦሮት አድርገው ቢይዟቸው ይሻል ነበር። ያ ልጆች ሽማግሌ ገደሏቸው፣ አፈኗቸው፣ ብዙ ነገሮች ሆኑ። በዚያን ጊዜ አለች በታች ወደ ላይ ወንዝ የሚመጡ አሉ አለች። እነሱም መልሰው ግን ጠፍተው ይቀራሉ አለች። ኢህአባን መሆኑን አወቁት። ኢዱዊም ኢህአባን ብቅ ብለው መልሰው ጠፉ። ከዚያ በኋላ አለች እሱም መጀመሪያ ጥሩ ሌባን እያጠፋ ምን እያደረገ ይመጣል አለች። ወደ ኋላ ግን ሃይማኖትን እያጠፋ ይመጣል አለች። ያው ኮሚኒስት ይሰፋ ከሶስቱ ስላሴ ይልቅ ማርክስ፣ እንግሊዝ፣ ሌኒን ናቸው ፈጣሪ ብሎ ኮሚኒስት ፊዚክስ ምናምን ኬሚስትሪ ስለመሰሩት ምናምን አይነት ያልሆነ ነገር የፈጣሪ ለፍጡር በሬ ይውደም የበሬ እናት ትውደም ትራክተር ይቅደም ወነጭ አገር ያዩት ያቺ ወተት ያቺ ላም ምን አረገ? ያ በሬ ምን አረገ? አባታችን ወንድማችን ነው። ላሚቱ እናታችን ናት። ጡቷን አጥታ ያሳድግ። ይህ ሁሉ ማይረባ ፉከራ መጣ። ወዲያው ምን አለች? የደርግን መውደቅ ደግሞ ደርጉ ላይ ነው ያነበብኩት። ሱስ ታማን ነው የሚጥለው ስል ልብ በል በኤርትራና በትግራይ በኩል ጥቃቅን አሽከሮች ይነሳሉ አለች። የእግራቸው ጫማ የማይበጠስ የወገባቸው ጥጥቅ የማይፈታ እንደ ፍቃደ ኢየሱስ ነው። እዚህ ላይ ፍቃደ ኢየሱስም እንዲያ ይላል። የአሁኑ ዘመን ጎግ ማጎጉን ጦር እንዲያ ነው የሚሉ ይመጣሉ። ወደ ሰሜኑ እየተቃረቡ በመጡ ጊዜ የደቡቡ ኃይል ይጠፋል። ግን እሱን መጀመሪያ ምን አለች? በየተራራው ይሰፍራል። ጦሩ ግዙፍና በጣም የታጠቀ ደም በየተራራው ያፈሳል። ቀይ ሽብር ይሀባ ምን ያለ ሲገል ነበር። እነዚያ በመጡ ጊዜ የሰሜኑ ኃይል እየቀነሰ ይሄዳል። የደቡቡ ከዛዲያም እነሱ ኢትዮጵያን ይቆጣጠሯታል። እነሱ መጀመሪያ ጦሩ ሌባ እያጠፉ ጠንቋይ እያጠፉ ይመጣሉ። እየቆዩ ግን የአህዛብን መልእክት እያስፈጸሙ ይመጣሉ። እነሱም ለተወሰነ ዓመት ኢትዮጵያን ይቆጣጠሯታል። የተደበቀ ማያመልጣቸው መጣሪያ ያለ ምድር የተቀበረ የማግኔቱ ምኑ እንደዚህ ፍልፍል አድርገው ይፈለፍሏታል። ከዛ በኋላ ነው እንግዲህ አሁን ያለው ነው ዋናው የነሱ እንትን የጠፋች ይገርማቸዋል። ይህን ያህል ዓመት ይመራሉ ትላለች። ያን ዓመት ነው ጠፍቶ ያልጅ ባክህ ወዲያው እነሱ ሲመጡ ደርግ ሲወርቅ ነው እኔም ከተማ የገባው። አንተ ያቺ መጽሐፍ ግሩም ናት። የደርግና ወደድቅ የኤርትራ ግንባር ኤርትራ ነበር የሚባለው ኋላ ነው አሁን ሻዕቢያ የተባሉት። እነዚህ ደግሞ ህዝባዊ ወያኔ ሓርነት ትግራይ ነበሩ። አሁን እነሱ ኢህአዴግ ተብሎ አራቱ ሁሉ ተዋውረው ሲበሩ አየሁና አረ ያቺ መጽሐፍ ምትገርም ናት። የነዚህን ግዛት ነግራይ ነበረች። ቀኗ ስንት ዓመት ነበር ያለች አልኩት። እሱም አጣፋችኝ አባቴ ያጠፋት አለኝ። እሷ ብቻ አጣፋችን። ግን 27 ዓመት መሩ 27 ያው ይህም እውነት ስንናገረው ኤርትራ ለምን ትገነጠላለች ሲባል ኢትዮጵያና ኤርትራውያን ሲጠየቁ በተለይ ምሁሩ ክፍል ዩኒቨርሲቲው አትገነጠሉ አንለያይም ብሎ ነበር። ወታደሩ ሳይቀር ብሏል። አይ እምቢ ካልነኮ 30 ዓመት ተዋግታለች ኤርትራ መልሰን ወደ ጦር ልንገባ ነው አሏል በወቅቱ የነበሩ ባለስልጣን። የፈለገ ይምጣ እንጂ ወይ ተዋግተን መልሰን እንጂ አይቀርም አይሆንም ሲል እጃቸውን ያውጡ አሉ ተባለ። ያወጡት በሙሉ የተገደሉም አሉ፣ የታሰሩም አሉ፣ የተባረሩም አሉ ከኢትዮጵያም ከኤርትራ። ይህን ጋዜጠኛ ታሪክ ይመርምረው። ኋላ ግን ያ ጦርነት መጣ። ተነሱ ሲል የሄደው ህዝብ ነው የገረመኝ። ፊት እንዋጋ ስንል አይሆንም ያላችሁ እምቢ ማለት ነበረበት። ኋላ ያው የታዘዘው ስለማይቀር ህዝብ በህዝብ ላይ ያለው ስለማይቀር ሆነ እና ይገርመናል። መልሶ ግጭቱ ደረስን፣ መለያየት ደረስን። እዚያ እንዲህ ሆኖ አሁን በኋላ ባንዲራ የሚቀይሩ ይመጣሉ ሁላ ብላለች። በአራቱ ማዕዘን የነጭ ሎሌዎች ይመጣሉ። አሁን ያለው ፖለቲካ ጠቅላላ ይቅር በላይ የአህዛብ ታዛዥነት ነው ወይም ሪፐብሊክ ወይ ዲሞክራሲ አይሉት ነገር ዝምቅጥ አንበሩ የጠፋ የአህዛብ ታዛዦች ናቸው ትላለች። አቺ መጽሐፍ ነው እንዴ ያለችው። በኋላ ባንዲራ የሚቀይሩ ይመጣሉ አለች። ያው ያየን ነው እየሰማን ነው። ኋላ ደግሞ እርሶ እንደነበረው ይሆናል በኋላ ግን ትላለች። ያቺ እንዲህ ያረገች ስለ ኤርትራና ትግራይ ተነስተው ይህን ሰሜኑን እንደሚያጠፉት ተናገረች። እዚህ መሃል ላይ ያለውን ግን ከዛ ደግሞ ትልቅ ችግር ይፈጠራል ትላለች። ከዛ በኋላ ነው ቀኑ የሚወጣ ትላለች። ከዚህ ላይ እዚያ አያይዞ ጎጡን ተራራውን እየለየ የሚነገር ሌላ አባት ደግሞ ነገሩኝ። አንድ በሬ የጠፋቸው ሽማግሌ በአፄ ዮሐንስ ጊዜ ነው አብሮ እንዲሄድ እየመስለ ኤርትራ ዋናው አብራርቶ የተናገሩ ደግሞ እነሱ ናቸው። ወዲያው ስሙን ጠራልኝ።
በሬ ፍለጋ ሲሄዱ ጺሙ ታች የደረሰ አንድ ሽማግሌ መጣብኝ ይላል ባለበሬው። ሲመጣ ያን በሬ ፍለጋ የሄደው ሰውዬ ደንግጦ በጣም ጺሙ ታች የደረሰ ነው። አንተ ሰው አለኝ አለ። ምን ሆነ መተህ ነው ይለዋል ባለበሬው። በሬ ጠፍቶብኝ በሬ ፍለጋ መጥቼ። እኔም እኮ በሬ ጠፍቶብኝ በሬ ፍለጋ ነኝ መጥቼ። በል እሱን እኮ ታገኘዋለህ፣ እናገኛቸዋለን። አሁን ትንሽ ተገናኝ እናውራ አለኝ አለ። እሺ ብለው ተቀመጥን ነው የሚለው ሽማግሌ። እስቲ ስለ ሀገራችን ስለ ኢትዮጵያ ትንሽ እናውራ አለኝ። ያው እሷማ ይሁን እንዲሁ ብለው ንጉሱ እንዲሁ ነው እንትን ችግር ተፈጥሮ በዚህ አፄ ምኒልክ በሸዋ ለብቻው ሆነ፣ አፄ ዮሐንስም በዚህ በትግራይ ለብቻው ሆኑ፣ በወዲያ ጠላት መጥቶባቸው በዚህ ደግሞ ሱዳን መጣ። አይው እያጠፋን ነው ስላቸው እሳቸውም ዘመኑ የዛን ዘመን ነው። አይዞህ በል እንግዲህ ትንሽ ልንገርህ በል አለ። እሺ ግን እስከዚያው ድረስ በሬ ስትፈልግ ውለህ ርቦሃል፣ ቆሎ ብንበላ አለ። አይ ምንም ስንቅ አልያዝኩም። አይ እኔ ይዣለሁ አሉኝ አለ። ባዶ ነበሩ አለ። ምን እንዳመጡት ገብስ፣ ጥሬ ገብስ ይዘዋል። አረ አባታችን ይሄማ ምጣድ ቢኖር እሳት ቢኖር ጥሩ ነበር፣ አሁን በምን እንበላዋለን ስል አይ ለዚህ ምን ችግር ምጣድ እሳት ቢኖርማ ቆሎ ይዣለሁ ጥሬ ይዣለሁ ነው ያሉኝ አለ። አረ ለእሳትማ ምን ችግር አለ፣ እኔ እሳት አነዳለሁ አልኳቸው። እስቲ አንድ ሲል አስታ የሚባል አይደል እንጨት በእንጨት ሳብቀው ሳወጣ ገረማቸው አላውቀው። አረ እንጨት በእንጨት እሳት ሲያወጣ እያሉ አለ። ከዛዲያ ውሃ ድንጋይ መርጫ መጣሁ አለ። ሰተት ያለ ድንጋይ ያን ጣድኩት። በሊህ እስኪግል እንጫወታሉኝ አለ። ዋናው ያን ዳረሳው ሲግል ያን ገብስ ቆላነ እንኩን ብላ ስላቸው አይ እኔ ጥርስ አይበላ አንተ ብላ ብለው አውቀው ለማይበላው አይደል አውቀው እኔ ነው የበላሁት አለ ያን ቆሎ። ከዛ በኋላ ያቺ ድንጋይ እስክትግል ነው የኢትዮጵያ ሙሉ ታሪክ የነገሩት። በላሁን አይዞህ ንጉሱ ይመጣሉ፣ ድል ያደርጋሉ፣ ግን አይመለሱም፣ እዛ ተሰውተው ይቀራሉ፣ በሰማይ ይጸድቃሉ አፄ ዮሐንስ። ከዛ በኋላ በሰሜን በኩል ንጉስ ይነግሳል። ምኒልክ ብዙ ዓመት ይገዛል። በሱ ጊዜ አህዛብ ይገባሉ፣ ድል ያደርጋቸው ልክ እንደቀደመው። ከዛ በኋላ ደግሞ ሌላ መልካም አጭር ይነግሳል። እሱ ብዙ ዓመት ይገዛል። በሱ ጊዜም ፈረንጆች ይመጣሉ፣ ግን ድል ያደርጋቸዋል ተሰዶ ተመልሶ። ከዛ በኋላ ግን እኔ ገዛ የሚሉ ይበዛሉ። በጣም ብዙ ነገሮች ያልፋሉ፣ ብዙ ደም ይፈሳል። ወደ ኤርትራ እንግዲህ ጥሩ አድርገው የተናገሩት እኔ ናቸው። ኤርትራ ትገነጠላለች ለተወሰነ ጊዜ እና ኢትዮጵያና ኤርትራ ይዋጋሉ። ብዙ ወጣት ሂዶ ደም ይፈሳል። መጀመሪያ ግን በመተማ እስከ ጎንደር አዘዞ ትልቅ ጥርጊያ ይጠረጋል። ትልቅ ጥርጊያ ይሄ ነው እንግዲህ። አሁን ይሄ ፍካሪ ኢየሱስ የለም፣ ከማንም ሊቃውንት የለም። እኛም ሰው ገብተን አይደለም ያቺን ዚህ ባነበብኳት እኛን ባህታ የጠየቀውን ነው የጠየቁት ያገኘኋቸው። አሁን አርፈዋል። ይገርምሃል ደግሜ እጄ ልቀርጻቸው እያልኩ አመለጡኝ። አሉ ብዙ ልቀት ይሆናል፣ ጥርጊያ ይጠረጋል። ከመሃል ላይ ግን ኢትዮጵያና ኤርትራ ትዋጋለች። ከዛ መሃል ላይ ፈረንጆች ገብተው ለብዙ ጊዜ ያቆሙታል። ይሄ ነው እንግዲህ አንድ ቀን ቅንጭብጭብ ያደረኩት። ሀበቁ አባቶች የሰማነውን ነው የምንናገር። እንዲሆንም አንጸልይም፣ እንዲተላለቅም አንጸልይም ነበር። ሰላም እንዲሆን ነው የምንፈልገው። የሚታረቅ የሚጸልይ ቢገኝም ሰላም ይሆን ነበር። ከዛ በኋላ ያው ብዙ ዓመት ጋቢላ ላይ ይኸው ራስ ያየሁት ሲዋጉ ብዙ ደም ሊፈስ ነው እያልኩ ነበር። ቀጠለና ፈረንጆች ገብተው ያቆሙታል አለ። ያው ደንበሩና መሀል ገብተው ፈረንጅ የተወሰነ እዚያ ያቆሙት ነበር ትዝ ይላል። አሁን ነው እንደገና ደግሞ ስምምነት ምናምን ብለው ደግሞ ይላሉ። አሁን ያቺ መጻፍ ያለችውን ነው እንትን ያ ባህታ ያሉትን ነው ለሚያሰውይ መጨረሻ ላይ ያገረሸ ጊዜ ግን ማይበላ ላይ ሸምበቁት ላይ አሁን ይሄን ስል ኤርትራውያን ምናምን እንዴት ያገለ ያለ ሊሉ ይችላሉ። እኔ አይደለም የተናገርኩት እንዲያ ባህታ ቆዳጭ ባጽ ዮሐንስ ጊዜ ያን ደግሞ መድኃኒት ነገረውኛል። የጾም የጸለየ ይተርፋል እኮ ነው መጨረሻው። እንሆ አንገንጠል ማለት ነው። አዛ ብዙ ሰው የፈረሱ ኮቲ ጫቅ እስኪል ድረስ ደሙ ይፈሳል። ሲዳውን ባለፈው ይበቃል በዛ አብቅቶ ይሆን ብዬ ነበረ። ግን መልሶ ካገረሽ አሉን ይሁን ያገረሽ ነው። አሁን በጣም ተነራን። በኢትዮጵያ በአራቱ ማዕዘን እሳት ብልጭ ድርግም እያለ እስከ ጊዜው ይቆያል። የወጡት ሁሉ ፈረንጅን የሳው ያመጡብናል። መጨረሻ ላይ
ፈረንጅ ለፈረንጅ ሀያላን ለሀያላን ከእስራኤልና ከኢትዮጵያ ምድር ነው የዓለም ሶስተኛው ጦርነት የሚፈጸም። አሁን ዩክሬንና ራሻም አይደለም አሜሪካ ምናምን የትም አይደለም አያድርስ እንጂ ምንድነው ኢትዮጵያ የክርስቲያን ደሴትና ሰይጣን ይቀናባታል። ከሰማይ መላእክትን ያወረደ ከገነት አዳምና ሔዋንን ያወረደ ነቢያትን ያሳደደ ያሳረደ ጌታን ያሰቀለ ያው መሞቱ ማይቀር ሆኖ አውቆ ተሰቀለለት፣ ግን ተነሳ ስራውን ሰርቶ አረገ። አሁን ደግሞ ይመጣል እና መምጣቱ በፊት የሚደረጉ ናቸው እነዚህ እና እኛ ዝም ብለን አይደለም። ከአንድ መጽሐፍ ይህን አንብቤ ነው። ሁለተኛው ህኒ ትልቅ አባት ነው። መጨረሻውን ምንነግረው ኋላ ሳልኩ ከዚያ በኋላ ከዚያ አልቀት በኋላ ግን ሞት የተረፉት ኤርትራውያንም ወይም ኢትዮጵያ ወይም ሞት ይብለው ይነሳሉ። እንደነበርነው ኢትዮጵያ እንሁን አለዚያ ሞት ይሻለናል ይላሉ። ኢትዮጵያ ያሉትም ወይም የኤርትራ ጋር አለዚያ ሞት አንድ እንሁን ብለው ይላቀቃሉ፣ ይታረቃሉ፣ ይስማማሉ፣ አንድ ይሆናሉ። የኤርትራ መሪም አይደለም ኢትዮጵያ የሚመራው አይበቃም እንዴ? አሁን ሀገሩ ሰው አለ ወጣት አለ አሁን ሰዋ ያልፈይቶታል። እንግዲህ እውነቱን እንናገር አሁን መልሶ ደግሞ ሰዋ እንዳለ የሚኖርና መጠበቅ ሌላ ሰላማዊ ቢመጣስ? ጣዖት አምላክ ህዝብ ነው የሚገለው የሚደበድበው የሚያሰቃየው የሚወድ ህዝብ ነው። እንግዲህ እንቆጣ ነው። እኔ ያለፉት መንግስታት ታሪክ ጸሐፊ ተከራካሪ ሳታረገኝ የሚመጣ መንግስት ንቢት ያለው አንተ የመረጥከው ትንቢት ተናጋሪና አብሳሪ አርገኝ ነው ጸሎቴ። ግን አንዳንድ ጊዜ እንግዲህ በዚህ ሁለት ጠጉር ሆነን መፍራት መዝረጥረጥ የለም። የጠላ ይጥላን የወደደ ይወደደን ለራሱ ብለን ነው እንዲጠላንም እንዲወደንም አይደለም። ነው ተጠየቅኩ አይቀር መጽሐፍትና አባቶች የነገሩን ይህ ነው። ምን አለ ጥሩ መሪ ቢመኝ ሰው ሰላም ያለው መሪ ቢመኝ ግን የተባለው ስለማይቀር ግጭቱ አይቀርም ሊሆን ነው። ከዚያ በኋላ ነው ቀን የሚወጣው። እኛ ሰውዬው እንዲያብለው አንድ ይሆናሉ። አንተ ግን እስከ ተወሰነ ጊዜ ትደርሳለህ። የልጅ ልጆችንም ንገራቸው። የአንዱ መንግስት በሚወድቅ ጊዜ የሚመለስ መስሏችሁም አትፍሩት፣ ይወድቃል ብላችሁም ደግሞ አትስደቡት፣ ገንዘቡንም አትብሉ፣ ፖለቲካ አትግባቡ ይሉ ነበር። ደርግ የወደቀ ጊዜ ብዙ ሰው የደርግ መሳሪያ ሲማርክ የእሳቸው ቤተሰብ አልበላ። እና ሰውዬን እየጠየቅኳቸው ልጆቼ አሉኝ እናንተንስ ምን ነው መስላችሁ ነበር? አሁን የነገርኳችሁ ሁሉ ውሸት ነው እውነት ነው? እውነት ነው አባባ። ታዲያ የደርግ ጊዜ አንድ ጠመንጃ እንዳትነኩ ብያችሁ ነበር? አዎ። ኋላ የወሰዱት ሰዎች እንዴት ሆኑ? ያው ተቀሙ፣ ታሰሩ። መልሶ ወያኔ አምጡ የመንግስት ብረት ወስዳችሁ ነበር፣ የመንግስት ለመንግስት ነው እያሉ የሸጣውን መልሰው ከፍት እያሸጡ አስከፈሉት። የኛ ሰዎች ዘር ግን እንደነገሩኝ አንድ ጠመንጃ ሳይነኩ ያው የራሳቸው አይት እየበሉ እስካሁንም ጥሩ ቤተሰብ ናቸውና መጨረሻው እንዴት ሆናል አልኩኝ። ከዚያ በኋላማ ያው እኔ ነኝ የሚሉት ሁሉ ተፈጻጸሙ። በኋላ ሰው የመረጠውን እየተመካ ስለሚያስቸግር ዚያርም ዝም ብሎ ያያል። መጨረሻ ግን ፊቱን ወደ እግዚአብሔር ሰው ካዞረ እሱ የመረጠውን ይሰጣቸዋል። ለኢትዮጵያ እሱ የመረጠው ይወጣል። አህዛብም ይደነግጣሉ ዜናውን ሲሰሙ። ዓለምን አንድ አድርጎ የሚመራ መሪ በዘንግ በሸንበቆ ምዶ ማያሳምን በትር በጨንገር በለበቅ የሚገርፍ እንጂ በመድፍ በኑክሌር በዱረን በሚሳኤል ሰውን እስከ መሬቱ እስከ ምናምኑ ማይደመስስ ራሱ ልንገስ ማይል ራሱ ህዝቡ የሚመርጠው እግዚአብሔር መርጦ ለህዝብ ሰው ጣላ እግዚአብሔር ጣላ፣ ሰው ወደደ እግዚአብሔር ወደደ እንዲሉ እና ከዛ መጥቶ አህዛብን ሁሉ በሱ ቁጥጥር ስር እሱም አይደለም ቁጥጥር የሚያደርጋቸው። አንተ እውነተኛ ቅን ፈራጅ ጥሩ መንግስት ነህ፣ እባክህ እኛ ራሳችን በውስጥ እንተዳደራለን፣ ስሙ ግን መንግስት የላቸውም ንጉስ የላቸውም ከመባል አድነን፣ ስሙ ባንተ ይሁንና አንተ ሁላችን ምራን እያሉ የሰባቱ አይጉር ህዝብ ይመጡበታል። 7 ሴት ለአንድ ወንድ ምትሆነው ጊዜ ያለኝ ባለው ወንድ አልቆ ሴት ይበዛል አይነት ነው። ይሄ ምሳሌ ነው እንጂ አይደለም። 7ቱ አይጉር ለአንድ ንጉስ ሴቶች ምን ይላሉ? ባል የላቸውም ከመባል አድነን እንጂ እኛ ፈትለን ሰፍተን ሰርተን እንመላለን፣ ስምህ በእኛ ላይ ይጣራ ብቻ ይሉታል በዚያን ዘመን ብሎ በነጠላው ትርጉም
ወንድ ልጅ በጣም በጦሩም በምንም አልቆ ሴት ስለሚበዛ ለአንድ ወንድ 7 ሴት ሚስት ሁን እስኪል እንጂ በእኛ መጽሐፍ አያዝም። 7 ሴት ምናምን አግባም አይልም ክልክልም። ምሳሌ ነው። ይህን ተበቁ የነቁ ሲነግሩኝ 7ቱ አህጉር በአንድ በኢትዮጵያው ንጉስ በክርስቲያናዊ ንጉስ የዳዊትን መንበር የሚመልስ የተዘጋጀ ዛሬ መረጠዋል። ጊዜው ሲመጣ ሲደርስ እሱ እየመጡ ነው። አውሮፓም አፍሪካ ሀሞት የተረፉት ከዓለም 3ኛው ጦርነት በኋላ ነው። ይህን እኮ ሰው ዝም ብሎ እንትን ላይ እንጂ ጦርነቱም አይቀርም፣ ምርቱም ተመርቷል። በጦርነት በረሃብ በበሽታ በሶስት ቅስፈት ይጠረጋል። ግን ለኃጥአን የወረደ ለጻድቃንም ይተርፋል። ምድራው የምትንቀጠቀጠው እኮ እኛ አይደለም እናንቀጠቅጣት። እኛ ኃጢአትም ብዙ ኃጢአት ሰርተን ማለት ወይም እኛም እንድትመጣ አይደለም። እኔ ዓለምን ላሳልፍ ልመጣ ስል ጦርነት ይበዛል። የጦርነቱን ወሬም ልሰሙ ግድ ነው። ምድር በልዩ ልዩ ስፍራ ይንቀጠቀጣል አለ። እኔ እስካሁን ደርሶኛው አሁን በቃ ትላንትና ይህ ቤቱ ተንቀጠቀጠ። ወደ መጨረሻ ይህን ጥያቄ አነሳዋለሁ። ስለዚህ የኢትዮጵያና የኤርትራ ጉዳይ መጨረሻቸው ወደ አንድ መምጣት ነው። የተወሰነ ዓመት ደግሞ ጋብ ይላሉ። መልሰው ካገረሹ ግን ይተላለቃሉ። አዚያ መጨረሻ የተረፉት አንድ ይሆናሉ። አሁን ይሄን እንጂ አሁን በውጭ ምኖ ማለት ደግሞ በስንት መከራ መስዋዕቱን ነፃ ወጣናትና ሀገር ኢትዮጵያ ኤርትራ አንድ ትሆናለች ሚል ማን ነው ብሎ የሚሰድቡን የሚነቅፉን የሚጣሉን ሰዎች አሉ። እነሆ ተገንጥለው ያገኙት ሰላም ይንገሩ። ወጣቱ ሁሉ በሙሉ አሁን አረብ ይህ ባህር ሁሉ እየሄደ የሚሰምጠው ኤርትራውያን ኢትዮጵያውያን ነው። ውጭ ከዚህ ጋር የተገናኘ እንደውም አንድ ሀሳብ ያነሱ ሰሞኑ መነጋገሪያ የሆነ የአንድ አባት እንደዚህ ራእይ አይቻለሁ ብለው ያስተላለፉት መነጋገሪያ የሆነ ጉዳይ አለ። እንደው አብሬ ባነሳው ደስ ይለኛል። አባ ሰረቀ ብርሃንን ያውቋቸዋል? በአካል ማለት ነው። አውቃቸዋለሁ። ማለት ግንኙነት በደንብ አውቃቸዋለሁ። ጎንደር መድኃኔዓለም የእንታ መንክር መኮንን የሚባሉ ነው ሐዲስ የተማሩ አሁን ሊቃውንት ዝራ ያሉበት ጉባኤ ማለት ነው። በዚያን ጊዜ እኛ በበረሃ ሳለን ሊጠይቁን ሊፈትሹን መጥተው ነበር። በደርግ ሰዓት ከብዙ ትላልቅ ሰዎች ጋር ሆነው አንድ አባት ጠበል የሚያጠምቁ አባት ነበሩና ዝናችን በደርግ ጊዜ በጣም ወጥቶ ነበረ። ከዛ እውነት የሚያስተምሩትም በጣም ትልቅ ነገር ነው። ህዝቡ ይንጋጋል፣ ድዊ ይፈውሳሉ። እንድናቸው እነዚህ እስቲ ፈትሿቸው ተብሎ አሳሽ ናቸው፣ ደብተራ ናቸው። እኛ አሁን ያን ጊዜ ፕሮቴስታንት ይሄ ተሐድሶ አናውቅም። በዚያ በበረሃው ካቶሊክን ብቻ ነው የምንሰማ። ሚሽን የሚባል እናውቃለን። ግን ተሐድሶ የሚባለው ቤተ ክህነቱ አውቋል። ከዚህም ነበሩ አሉበትና ተሐድሶ ናቸው ወይስ ጠንቋይ ናቸው? እንዴት በዚህ ዘመን ድዊ የሚፈውስ መጣ ተብሎ አባ ጎሃ ጽባህ፣ አባ ሰረቀ፣ አባ ሙሉ የሚባሉ 3 ባለስልጣን ከጎንደር የቤተ ክህነት ሰው መጡ። አባ ጎሃ ጽባህ አሁን አቡነ እንድርያስ የሚባሉት ናቸው። አባ ሙሉ ማለት የጎንደር አቡነ ቀሲስ። እኔ በልጅነቴ ጎንደር አቡነ እንድርያስ ይባላል። የፊተኛው ዲቁና ያመጣሁትና የክህነት አባት የሳቸው ነው። የዛን ጊዜ ሁሉ አቡነ ቀሲስ ሆነው እናውቃለን፣ መልካቸውንም ዝናቸውንም። አባ ጎሃ ጽባህና አባ ሰረቀን ግን አናውቅም። መጡ ኋላ ምንድናቸው ስለ አብሮ የመጣው እንዲያውቁን እኒህ አባ ተከስተ ሰረቀ ብርሃን ይባላሉ። አዲስ ሰዓት እየተማሩ የእንታ መንክር እናውቃለን። አባ እኒህ ደግሞ በጣም የተማሩ ያው አባ መንክር ማለት ናቸው። አባ ጎሃ ጽባህ ይባላሉ አለ። 3ቱ መጡ። ሲመጡ ስናስተምር ዝም ብሎ 3 ቀን ፈተሹን። ስናጠምቅ ስናስለቅቃዩን አለቀሱ። ለካ እንዲህ ያላችሁትን አባቶች ነው ሌላ ስም እየሰጡ እናንተማ እዚህ መቀመጥ የበለባችሁ። ከተማ ወረዳው ቤተ ክህነት ደግሞ አብሮ መጥቷል። እሱ ያውቃናል። በኃይሌ ጥይቱ ይባላሉ። ወረ ኃይለ ማርያም ሙሴ ይባላሉ። ግን እኛ አባ ኃይሌ ጥይቱ እንላቸው ነበር። ልጆች ነው አኮራችሁ ኑ እንሂድ ጎንደር አሉ። አይ እኔ ደርግ እስቲ ወድቅ ከተማ አትግባ ብሎኛል። ዋልድባ እንደ በቃ ባህታዊ እና መውደቂያውም ስለደረሰ በመውደቂያው ልጅ አለካለክም እናንተ ቤተ ክህነት ስለሆናችሁ አባቶች ናችሁ እንጂ እኔ በሱ ጊዜ የለፋሊዝም መታወቂያሊዝም የሚል ሰው ነበርኩ። እንብ እየቀረ እኛኛው ጓደኛ ግን አብሮ መጡ። አጥለቀለቁት በኢሰፓውን ሁሉ መጨረሻው ላይ እና ባሰረቀ መጨረሻ ልንለያይ ስንል ያው ተዋደድ አባ እንግዲህ አትመጡም ጎንደር አትገቡም ከተማ ሲሉ አይ ችግር የለም 1-2 ዓመት በኋላ እንገናኛለን አልኳቸው። እንግዲህ በ81 ነው እንደተባለው በ83 ልክ ደርግ እንደወደቀ ሐምሌ 27 ቀን ሂጄ አባ ሰረቀ ቤታቸው ላይ ነው አልኩኝ። አንድ ተማሪ ነው አለ እንጂ ኳኳኳ ሳረግባቸው ደደገጡ።
ኖ እኔ ባህታዊ እኮ ናቸው 3 ዓመት በኋላ እንገናኛለን ያሉኝ ብለው እንዳትንቋቸዋል ይባል የሰው እንዳይመስላቸው። አይ በቃ መስሎታል እኔ ባህታዊ ነግሮኝ እኮ ነው እየተሳስቀን ከዚያን ጊዜ ጀምረን ያው ወዳጅ ነን። ኋላ ማሜ አዲስ አበባ በ85 ነው ምናምን ስመጣ ገብተው ቆዩ። እንደውም ለአንድ ገዳም እርዳታ አስረዱኝ ብያ ሁሉ እንትን አድርገው መከራይተው አወጥተው ወርደው አስረዱኝ እና በፍቅር እንደነበር። በዚህ አጋጣሚ ስለ መነኮሳት የጻፉ ትልቅ መጽሐፍ ነበረ። እባክዎት ይህን መጽሐፍ ያሳትሙት፣ ብዙ ሰው ያርማል ምን ነካዎት እያልኩኝ ነው ሀብታም ያምጡ የሚያሳትም እየተባባልን እያልን ያው ተራራቅን እንጂ ያውቁኛል። አሁን ቀጥሏል ግንኙነታችሁ? አይ አሁን አንደኛ የት ነው አሜሪካ እንዲሄዱ ነው ተለያይተን የቀረ ነው። ወይኔ መጽሐፍ ሳያሳትሙት እንዳልኩ ሳዝን ብዙ ወሬ መጣ። እኔ ደግሞ አገር ናት። አይ አባታችን ምን ነካቸው ያው ከዛ አግኝቼም ለማውቀስ አልቻልኩም። ነዷቸውም ሊሆን ይችላል ቢነድም ሁሉ ብዙ ይደናል። አንዳንድ ቃላት ሲወጣ ያው ፖለቲካ የተዋወቀ ዘብዬ ዝም አልኳቸው አለፈ። አሁን ግን ይኸው ሲኖዶስ የፊቱ ማይበቃ አንደኛ ከጳጳስ ላይ ጳጳስ አይሾምም ሳይሞት በህይወት እያለ ወይ ደግሞ በጣም አርጅቶ መናገር ካቃተው እሱ ራሱ ይናዘዛል ገሌን ሹሙ ይላል። ወይ ደግሞ ሃይማኖት ክዶ ያ ጳጳስ እንደነ አርዮስ እንደነ ሊዮን ነው ጳጳስ የነበረ። እነ ሊዮን ተገዝተው ነው የወደቁ። ሲክዱ ይገዘታሉ። ሃይ ሳይሆን በፖለቲካ ነገር የተነካካ የተበላሸ ነገር እኛኛው አቡነ መቃርዮስ ወደ አሜሪካ ሄዱ። እንደገና ሌላ ዚያ አቡነ ጳውሎስ ተሾሙ። ይህን ማለቃ ያለውን ያህል ትልቅ ሊቅ ይዞት ነበረ፣ ጉዳዩን ይዘውት ነበረ። ይሁሉ ሳይፈታ ግዝት ላይ እያለ ወደ ሌላ እንሂድና እየተሳሳበ መጥቶ ደሞ እንዳፈቀደው አሁን ዚያራ አሁን ግዝቱ ያለቃ ያለው የሊቀ ሊቃውንት የተከበሩ አለቃ ያለውና የኢትዮጵያ ሲኖዶስ በጠቅላላ ነው አብሮ የወገዘ። እነሱ ሳይፈታቱ ሁሉም ሞቱ። አቡነ ማንኛው ትልቁ አቡነ መርቆሪዎስና አቡነ መልከጼዴቅ አሜሪካ ያለው ሲኖዶስና ይሄኛው ሲኖዶስ እኛንን ህጋዊ ተባብለው ደግሞ ተጣሉ። ከዚህ መሃል ተወጋገዙ። አሁን ሙግዘቱ ሳይፈታ እርግጥ እዚህ መሃል ታረቁ የሚባለው ጥሩ ነው። እዚህ ላይ ጥሩ ነበረ። ባካችሁ ይህን ጊዜ አቡነ መርቆሪዎስ ሳይሞቱ ሁለቱ ባንድ ላይ ያለው አቡነ ቅዱስ ፓትርያርኩ አቡነ ማትያስና ቅዱስ ፓትርያርኩ አቡነ መርቆሪዎስ እንኳን ለርቅ በቁ እንጂ ምንም አርሞሞ ቢይዙ በወኪላቸው አማካይ ያነጋገሩ በአደባባይ ላይ በቴሌቪዥን አንድ ጊዜ ፍታት ዘወልድ ጸሎተ ንስሐ ተደግሞ ያለቃ ያለውና ያባ ጳውሎስ ያቡነ መርቆሪዎስና ያቡነ ጳውሎስ ሁሉም በአንዱ ጳጳስ ጊዜ ነው። ሁለቱ ግዝት አንስተነዋል እግዚአብሔር ይፍታ ይባል ብዬ እንዲያውም በእፍታ ምትባል አንድ ጊዜ ቀርጸውኝ ጠፉ። እፍታ ምትባል ሚዲያ መጥተው ነበሩ። በተናገርኩ ሳምንት ነው ለሰደስ ሳይሞላ አቡነ መርቆሪዎስ ሞቱ። ከዛ ወዲያ እኔም ተስፋ ቆርጬ ወዳልተጠየቁት ርዕስ የርኩ አይመስል ግዝቱ እንደተንጠለጠለ ስላለ ነውና ይሄ አሁንም ይሄ ግዝት ቢፈታ ምን ነው ትዕቢት የያዛችሁ ምንድነው? እውነት ነው ተገዛዝተዋል። መቼ ተፋቱ? መቼ ተፈታ? ምን አለ ቢፈቱት ተፈታ ቢባልስ? እና እዚህ ላይ ደግሞ አሁን ትግራይ ሲኖዶስ ተገነጠለ። ርዕሰ አድባራት ወገዳማት እውነቱን አውቅስን ርዕሰ አድባራት ወገዳማት ናት። መንበረ ዳዊትም እዚያ ነበረ። ከንግስተ ሳባው ከቀዳማው ምኒልክ ጀምሮ እስከ ባባጃን ሆይ አክሱም ላይ ሄዶ ያልነገሰ ንጉስ አይባልም። ጽዮን የዳዊት ዙፋን መንበረ ዳዊት ነው። እንደገና ደግሞ ከግብጽ መንበረ ማርቆስ እስክንድሪያ ሄዶ ያልተሾመ የማርቆስ ወንበር አይደለም። እስክንድሪያ እናቴ ተዋህዶ ሃይማኖቴ ማርቆስ አባቴ ነበር ብለን ምን ኖረው ብዙ ተጽዕኖ ነበር። ራሷን ተቻለ ኢትዮጵያ ተባለ። 5 ያህል 6 ፓትርያርክ መጡ። ግን ያው በረከቱ ረድኤቱም ሰላሙም ብዙም አልታየም እና ያያዘነ እያለነ መልሶ አሁን የትግራይ ኦርቶዶክስ ቤተክርስቲያን የትግራይ ሲኖዶስ የትግራይ ጳጳስ ሳሉ ሲባል ረጉድ ፈላ ብዬ ወደ ጥልቅም አልሄድኩበትም። ግን ትንቢቱ ትዝ አለኝ። ቤተ ክህነት ጭምር ነው ለካ የሚገነጣጠል አልኩኝ። ያው በዚህ በኦሮሚያም ተጀምሮ ነበር። ኤርትራ አሁን 4 ሆነ በቃ ማለት ነው። ኤርትራም ኢትዮጵያ ሲኖዶስ መገንጠል አልነበረባትም። ተሆነ አይቀር ግን ግብጽ ተሹማ መጣች ሲሉ ትንሽ ተሻለ። እስክንድሪያ የድሮ አባታችን ነው ማርቆስና የአሁኑን ግዛት የአሁኑን ተንኮል አይደለም ማይኔ መንበሩን ነው እዚያ። አሁን ደግሞ ተገነጠሉ ሲባል ወዳጄ ናቸው። አዎ ያውቁኛል አውቃቸዋለሁ። ግን
አይ እንግዲህ ዘመኑ ተበላሸ የነበረው ግንኙነት ቆመ ማለት ነው። ይህንን ያነሳሁት ለምንድን ነው አባታችን ስለ ኤርትራ ጉዳይ አይደለ እያወራን ያለነው? ሰሞኑን በጣም መነጋገሪያ የሆነ ሀሳብ አባ ሰረቀ ብርሃን አንስተዋል። ያው አሁን ሰላማ ብሎ ራሳቸውን የሾሙት ማለት ነው። ሰሞኑን ቲኤምኤች የተባለ ሚዲያ ላይ ስለ ኤርትራ እንዲህ ብለዋል ማለት ነው። ራእይ አይቻለሁ፣ አክሱም ጽዮን በህልሜ ተገልጻልኝ ነበር። ከዚህ በኋላ ትግራይና ኤርትራ እንደ አንድ ሀገር ይዋሃዳሉ። መረባችንን የቀይ ባህር አሳ ይሞላዋል። ገንዘባችን ናቅፋ፣ ቋንቋችን ትግርኛ ይሆናል። ከኢትዮጵያ ይልቅ ኤርትራ ትሻለናለች። ስለዚህ ከኤርትራ ጋር ተሰልፈን መስዋዕትነት መክፈል የግድ ይለናል ብለው ተናግረዋልና በጣም መነጋገሪያ ሆኗል። እዚህ ላይ የሚነሳው ነገር ምንድነው? እንደ ራእዩን ማየቱን ባዩ ተሰልፈን መስዋዕትነት እንከፍላለን ማለት ምን ማለት ነው? ከኢትዮጵያ ኤርትራ ትሻለናለች ማለትስ እንደው ምን ማለት ነው? ተገቢ አይደለም ብለው የሚተቹ ሰዎችም አሉ። አያይዤ ማነሳው ነገር ምንድነው? እርሶን ጨምሮ ሌሎች አባቶች ግጭቶች ይኖራሉ፣ ጦርነት ይኖራል፣ ይሁን እንጂ ኤርትራና ኢትዮጵያ ግን ተመልሰው አንድ ይሆናሉ የሚል መልእክት ነው የሚያስተላልፉት። እሳቸው ደግሞ ትግራይና ኤርትራ አንድ ይሆናሉ የሚል ነገር ነው። እንዴት አዩት የእሳቸውን መልእክት? ይህም ትልቅ ችግር ነው። ስህተት ነው እንዳልል ምሁር ናቸው፣ ብዙ ነገር ያውቃሉ። አልተሳሳቱም እንዳልል ደግሞ አሁንም ስህተት ነው። መንግስትና መንግስቱ እንኳን ሳይታረቅ መጀመሪያ ቤተ ክህነት ነበር መታረቅ ያለበትም አክሱም ርዕሰ አድባራት ወገዳማት ብትሆንም ቅድም እንዳልኩት መንበረ ዳዊት ቢኖርም መንበረ ክህነቱ አቡነ ሰላማ ከግብጽ ተሹሞ ቢመጡም ሲወርዱ ሲዋረድ ወደ ላሊበላ ቤተ መንግስት ተመሰረተ። ጳጳሳቱ ለዛ ይቀመጣል። ሲወርድ ሲዋረድ ወደ ጎንደር ወደ አምባሰል ግሸን መስቀሉን ያመጡትና አባ ሚካኤልና አባ ገብርኤል እና አባ ዮሐንስ ኤጲስቆጶስ ሚለው መቅደመ ታምር ያሉትላ ከእስክንድርያ እየተሾሙ የመጡባት ሀገር እንደው መቃብራቸው ሁሉ ወልዲያ ያለ እያለ እስካሁን ማቴዎስ ይህን መናገሻ ገነተ ጽጌ መናገሻ ማርቆስንና ጎጃም ደብረ ማርቆስን ይህ ደግሞ 4 ኪሎ መንበረ ልዑል ማርቆስን ይህ ቤተ መንግስቱ 5 ኪሎ እንደገና ደብረ ሰላ ድንጋይ ጻድቃን ዳር ያለው ማርቆስን የመሰረቱ አቡነ ማትያስ ድረስ ከአቡነ ሰላማ እስከ አቡነ ማትያስ 111 ፓትርያርክ ከአቡነ ቄርሎስ ጋር 112 ነው። ግን አቡነ ቄርሎስን የተዋቸው በጣሊያን ጊዜ መንጋውን ትተው ወደ ግብጽ ሄዱ። ሳይወግዙ ልጃቸው አቡነ ጴጥሮስና አቡነ ሚካኤል ሲሰየፉ እሳቸው ዋናው ፓትርያርክ ጥለውን ሄዱ። እኒህ የኢትዮጵያ ታሪክ ይነሱ ብለው ሊቃውን ታሪክ ኃይለኛ ነው ተዋቸው እንጂ 112 ፓትርያርክ ነበረ ግብጽ የሚመጣው እና ምን ነው በአክሱም የሚቀመጡ ነበር፣ በወሎ የሚቀመጡ ነበር፣ በአምባሰል፣ በግሸን፣ በወልዲያ፣ በዚህ በደብረ ብርሃን፣ በጎንደር ዋናውን አሁን እቺ 120 ምኒልክ ከዳግማዊ ምኒልክ ጀምራ አቡነ ማቴዎስን የመሰረቱት ቅድስት ማርያም ራሷ ሲኖዶሱ መሰብሰቢያ እሳቸውን የመሰረቷት ቅድስት ማርያም ገዳም የፓትርያርክ መንበረ ፓትርያርክ እዛ ሲሆን የግብጽ እስክንድሪያ ነበር። አለዚያ ደግሞ እዚህ መሆን ሲገባው ሁሉም በየጎጡ አሁን ጳጳስ ነኝ ማለቱ ህዝቡን ተስፋ ማስቆረጥ መገነጣጠል በጣም ትልቅ ጥፋት ነው። ይሄ ማይበቃ ደግሞ እንትን ኤርትራን ለምን ወደዱ ወይም አይደለም ኤርትራስ ኢትዮጵያ አልነበረችም ወይ? አንዲት ክፍለ ሀገር ሆነ አንድ ጠቅላይ ግዛት አሁን ወደ ነበረችው ጠቅላይ ግዛትነት ትመለሳለች ነው የኛ ጥበቃ። ጠቅላይ ገዥ ነው የሚቀመጥባት። እንግዲህ አበደ ይበድ ቀጥሎ ኢትዮጵያ ጋር ነው የምትሆነው። ብሩ ደግሞ ናቅፋ አፋቤት ስንቱ የኔ ወንድም የራሱ እግሩን ተቆርጦ ሞቶ የቀረበት ሀገር የጦር ሀገር እንደውም ያን ተራራ እየሄድን ገዳም እየገደምን በዚያ አጋጣሚ አብረው የሞቱ አህዛብ ምንም ያልተጠመቁ ቢኖሩም ይቀደሳሉ። ገዳም እየገደምን ባህታን እዚያ ላይ እየጸለዩ ያመከረኛ ፈንጃቸው የቀበሩት መጀመሪያ ፈንጅ ማምከኛ እያስመረመርነ የዘመኑ ስልጣኔ እዚህ ላይ ይጠቅማል። የቆላውን የቆላ ዛፍ የደጋውን የደጋ ዛፍ እየተከልን ገነት አስመስለን ሱባኤ እየተያዘ የሞቱት ነፍሳት ይማር እያልን አጋንቱን ያንደም አስጠጭ አጋንንት ቀንዱን አሰብረን አይኑን አሳውረን ድራሹ ይጠፋል። ቀይ ባህር ወይም ባህር ዳር ይሄ ነው ደም ሊያስፋስስ መርቦውን እየዘረጋ ያለው እና የበቋበት ሲገዙት ድራሹ ይጠፋል። እና
የናቅፋም ሳይሆን የትግሬም ሳይሆን የኢትዮጵያ ትልልቅ ቅርሶቿ ያሉበት አርማ ያለበት ጥሩ ብር ዶላር ዩሮ ባናርስ እናጣምዳለን አውቀን ድቀነው ነው እንግሊዝ ፓውንድ ምትለው ሀያ የወሰደችውን ብራና ምናምን የማዓት ወርቅ ወስዳ ነው ያለምን ዘርፋ ዶላሩ ትልቅ የሚባለው ፓውንዷ ኩዌት ስለዚህ ራያቸው ልክ ሊሆን አይችልም አሁን ሐሳቡ ላይ ምንም ጳጳስ ቢሆኑ ምንም እመቤቴ ማርያም ትገልጽላቸው ለኛም ቋራቃችን ነምታ እኛ እንደውም እንዴት እንደምትገነባ እንዴት እንደምትታነጽ አቁስምን በአብራህ ጽፋ ጊዜ 12 ነበረች እንደውም አሁን እኛ ወደፊት በ13 መቅደስ ልንሰራላት እናት የሁላችን እናት ናት የና አዴር የትግሬ ብቻ አይደለችም ቅርሳችን የሁላችን ታሪክ አገር ናትና ብሩ ትልቅ ብር በኢትዮጵያ እንደውም መመረት ያለበት ያውም በአፍሪካን ጭምር የሚወክል መሆን አለበት እንጂ አንዳንድ ጊዜ ችግር ነው ሙባተረ ጳጳስ ከሆኑ ወደኛው ወደ ብህቱና ወደ ራእዩ ምን ቢቀርባቸው ይሻላል እና ወደ ሲኖዶሱ መታረቅ አዝኛው ሲኖዶስ ጋር ታርቀው ተስማምተው ፖለቲከኞችን ማስታረቅ ኤርትራንም እንዲሁ ካሉ ኑ ግቡ ወደ ድሮ እናታችሁ ግቡ እናታችሁ ኢትዮጵያ ናት ኤርትራ እርግጥ አንገታችን የኢትዮጵያ አንገት ናት አሁን ተቆርጣ ሳይራሱ አለቅሳለሁ ተቆረጠችበት ላይም ብዙ ደም ፈሰሰ ልክ እንዳረዷት ነው የሚቆጠረው ያው ደሞ እኮ ፈሰሰ እና ይህን በእኔ ዘንድ አልቀበለውም ኤርትራውያን እኔ ብዙ ኤርትራውያን አሉኝ ብዙ ወዳጆች ውጭ ሆነው ያለቅሳሉ እዚህ ሁሉ በችግሩ ጊዜ እየጸለይን ሁሉ ስንት ውጭ ሰደርናቸው አሉ እየጸለይን ጠበል ሰው እያስገባን ሂዶ አሁን እንደዋወለን እንጻጻፋለን አባታችን ደም ይቅርቦት አንዳንድ ሰዎች ኢትዮጵያና ኤርትራ አንድ ትሆናለች ሲሉ ብዙዎች ኤርትራውያን በስንት መከራ ነፃ ወጣናትን ስንት ደም ፈሶ የወት አባቱ ነው ደሞ እንዲሚል ይልወታል ይጠምዶታል ይጥመዱኛ ምን ነው የሚቀርብ አስመራ ሄዶ ማየት ነው ቢቀር ጊዜው ሲደርስ አለዚያም ደሞ ነው ፖለቲከኛ አይደለም እኔ አሁንም ያለው መንግስታት ሁሉ ደጋፊ እኮ አይደለም እግዚአብሔርን ማያምን የኢትዮጵያን ባህሏን ይዶሩ አንስራት ማያስከብር ከሆነ ዝም ብለን ጊዜ ስታልፍ እየጸለየን ቁጫለን እንጂኛ ሁሉንም መታደሳቾች አይደለንም እና ተሆነ ግን እየጸለዩ በጣም በስልጣን ደረጃ በእውቀት ደረጃ ያሉ ሰዎች ግን ተሰሚነት ያላቸው ተጽዕኖ ፈጣሪን ባሉት እንግዲህ እነ ጳጳሳት ናቸው እነ ሊቃውንት ናቸው ህጉን ሲኖዶስን ሁሉ እያወቁት ፍትሐ ነገሥቱን ያው ዞሮ ብለው ታርግት ተውታል ማለት ነው መጀመሪያ እነሱ መታረቅ አለባቸው በአንድ ፓትርያርክ ሲሆን የኤርትራው ምን ነው በመጡ አስቀድመው አለዚያ አክሱምን ያን ሁሉ ታርቀን በፖለቲከኞችን ተሆነላቸው ያስታረቁ ማስማማት እኛ ከነሱ ይልቅ አሁን ከምጣጣ ሐሳቡ ስለዚህ ኢትዮጵያና ኤርትራ እንዲሆናሉ እንዲሆኑ ምን እንፈልጋለን እንጂ እንደዚህ ኤርትራና ትግራይ የሚባል የለም ነው አዎ ትግራይ ሰመች ወድነው ወደ ኤርትራ መሄድ ይፈልገችው የኤርትራ ያሳዘነ እንደሞ ተከዘው ደሞ ተገንድለው ደሞ ለብቻ ሊሆንስ እንዴት ለምን ያው ለቅብሎት ይወጣቱን ለመፍጀት ሰልፍ ሲወጣ አሰልፉት እውነቱን ተናገር ቢባል አሁን እንኳን ትግራይ ኤርትራን አሁን እውነት ኢትዮጵያ ጋር ምን ተፈልጋች አትፈልጉም ብሎ ቢጠየቅ ማይገድሉ ማይታሰሩ ቢሆኑ ይሄው እግዚአብሔር ምስክሬ ነው አንድ ነው የሚሉ ይሄው እውነቱም አሁን የኤርትራ ጤፍ ይመረታል የኢትዮጵያ ጤፍ እኮ ነው ዞሮ በእጃ ዞር የሚገባው ምንም በዶላራቸው ምን በምንም ይሁን ምንድነው እና ያው ግን ትንቢቱ ነው አይ ቀድም ተናግረው ብዙ ትንቢት አለና ከኢትዮጵያ ኤርትራ ተሻለናለች ማለት ራሷ ትግራይ ኤርትራ ኢትዮጵያ እኮ ናት ደሞ እሷንም አሁን ለመገንጠል ፈለጉ እሷም አሁን እንድትቀር የተፈለገው ይህ ሁሉ ጸረ ወንጌልነት ነው ይህ ጸረ ክርስቲያን አሁን ክርስቲያን የኤርትራ ክርስቲያን የትግራይ ክርስቲያን የአማራ ክርስቲያን የኦሮሞ ክርስቲያን አጠቃላይ የ86 ቋንቋ ተናጋሪ ብሔር ያለባት ሀገር ምንለው ወይ ክርስቲያን ነው ወይ ሙስሊም ነው ወይ ካቶሊክ ነው አሁን የመጣው ደግሞ ፕሮቴስታንት ተጠልቅልቋል አሁን ሰይጣኒዝም ይገውታል ይባላል የሆነ ሆኖ በክርስቲያኑ ወክዬ ነው የምናገር የኤርትራን ክርስቲያን የትግሬን ክርስቲያን ከኢትዮጵያ ከአማራውና ከኦሮሚያው ክርስቲያን ጋር ለመገንጠል በተለይ ትልቅ ማድረግ ያላቸው ሰዎች ባይሞክሩ ጦር ነው ወንጀሉ እንዲያ ነው የሚሉ ወይ ራይ ሳይሆን ፖለቲካ ነው ማለት እንችላለን አዎ አይ ፖለቲካ ነው ያው አንድ መልካም ያው የኤርትራ ጉዳይ ስለተነሳ ነው በጣም ሰፊ ሰዓት ወሰድን እዚህ ላይ ወደ ሌላ ጥያቄ ለተመርጡለች እምርለች መንግስተ ሰማያት ይበው ሩያንች